እኔ ማስመሰል በጣም ነው የሰለቸኝ። አንቺ ብትሆኚ ከሆነቱ መደበቅ ምንም አልጠቀመሽም። ስለ ኤድዋርዶ ያሰብሽ ነገር ስህተት መሆኑን ይሸፍንልሽ ይመስል ለአሌሃንድሮና ለኔ ጥብቅ ትሆኛለሽ እና የማንፈልገውን ነገር እንድናደርግ ታደርጊያለሽ። እንዴት እንደዚህ ትኛለሽ ልጄ? ይቅርታ እማዬ፣ ግን እኔ እንደዚህ ነው የሚሰማኝ። የኔ ውድ ደስተኛ እንድትሆኝ ነው እኮ የምፈልገው፣ ግን ከዚህ በላይ ብልህ እንድትሆኝ ይፈልጋለሁ። የምታደርጊውን ነገር ተጠንቅቀሽ አድርጊ። ሁኔታዎች ጥሩ አይደሉም። አንቺ እኮ የፈለግሽው ቦታ የርሽ የሚያዋርድ ነገር ማድረግ አትችይም። ምክንያቱም የሁላችንንም ስም ነው የምታጠፊው። ትሰምኛለሽ እማዬ? እኔ ደግሞ ተደብቄ መኖር አልችልም። እዚህ ቤተሰብ የተወለድኩት መርጫ አይደለም። ውይ እባክሽ አትጃጃይ። ለመጨረሻ ጊዜ የምነግርሽ ከዚህ ሰውዬ እራቂ። እባክህን ተረዳኝ ኤድዋርዶ። እኔን የማያውቀኝ ሰው ቤት ውስጥ መግባት ከባድ ነው የሚሆንብኝ። ስለምታደርጊው ነገር አያገባኝም። ሚጌል ለምን ሶፊያን ቤት ውስጥ እንድትኖር እንዳደረገ ማወቅ ፈልጋለሁ። ምክንያቱም እህቴ ሰዎች እንዲያዝኑላት ማድረግ ላይ በጣም ጎበዝ ናት። ኤድዋርዶ እህቴ ካንተ ጋር መሆን ብትፈልግ ኖሮ እዛ ሰውዬ ቤት ሳይሆን እዚህ ትሆን ነበር። እባክህን እንደዚህ አታስፈራራኝ። ሶፊያ ከኔ ፍቅር ይዟት ነበር። ለዛም ነው እኔን ለማግባት ተስማምታ የነበረው። የኔ ብቸኛው ጥፋቴ የቤተሰቡ ችግር ውስጥ እንድትገባ ማድረጌ ነው። እንደምትወደኝ ታውቂያለሽ። ትወድ ነበር፣ ግን አንተ እሱንም አበላሽተኸዋል። ስለዚህ እኔ ምንም አያገባኝም። ያለሽ ነገር በሙሉ የኖረሽ በእኔ ምክንያት ነው። ደግሞ ገንዘብ የምከፍልሽ አንቺ የምትይውን ለማድረግ ሳይሆን እኔ የምልሽን ለመስማት ነው። ገብቶሻል አይደል? ያሳመምከኝ ነው። ስለዚህ አሁን እህትሽ ያለችበት ሂጂና ሚጌል ስለሷ ምን እንደሚያስብ ትጠይቂያታለሽ። የምልሽ ገባሽ? እሺ። ስለዚህ ጉዳይ በጣም ብዙ ጊዜ ነው ያወራነው እማዬ። የኔ ውድ ስሜትሽን ተከትለሽ የሆነ ነገር ማድረግ እንዴት እንደሚፈጠር አውቃለሁ። ነገር ግን የኔ ልጅ በስሜትሽ በፍጹም መመራት የለብሽም። ለአንቺ የሚበጅሽንና የሚጠቅምሽን ነገር ማወቅ አለብሽ። መጀመሪያ ከአማኑኤል ጋር ስተዋወቅ በጣም ጥሩ ሰው ነበር። ጨዋ፣ ጥሩ ስነ ምግባር ያለው፣ ጽኑና ታማኝ ነበር። እሺ፣ ለዛ ነው ከሱ ፍቅር የያዘኝ። ሕይወቴንና ነፍሴንም ጭምር ሰጠሁት። ማክስም ላንቺ የሚያስብ ቢሆን ኖሮ ከችግር ይጠብቅሽ ነበር። ዝግጁ እስክትሆኝ ይጠብቅሽ ነበር። እኔም ከዚህ በላይ ስሜቴን ደብቄ መቀጠል አልችልም። ያኔ ውዲ ስሜትሽ እኮ የትም አይሄድብሽም ነበር። ስሜትሽን መቆጣጠር አለብሽ። በፈጣሪ ስም ቫኔሳ፣ ምን እያደረግሽ እንደሆነ ማሰብ አለብሽ። ይህ ቤተሰብ ምንም አይነት ውርደት አጋጥሞት አያውቅም ነበር። አባትሽ እንደዚህ አይነት ነገር በፍጹም አያስደስተውም ነበር። መቼም ቢሆን ቤት ውስጥ ውርደት እንዲፈጠር አያደርግም ነበር። አሁንም ወደፊትም የሚመጣውን ነገር በሙሉ መቋቋም አለብሽ። ሁለተኛ እንደዚህ አታድርጊ። አንቺ እየተረዳሽኝ አይደለም። እንደዛ ከሆነ አንቺ እኔን ተረጂኝ። ልንገርሽ፣ ከዚህ በኋላ ይህን ሰውዬ እንድታዩ አልፈልግም። ይህ ችግር እስኪፈታ ይህን ሰውዬ በጭራሽ እንዳታገኙ። አባትሽ ምን እንደተፈጠረ ነገረኝ። እንዴት ነሽ? ምን እየተሰማሽ ነው? ውይ በጣም ደብሮኛል። ውይ ጓደኛዬ፣ አይዞን በቃ አትዘኝሽ። ግን ምንም ነገር አላደረግኩም እኮ ብላንኪታ። እኔ አምንሻለሁ። እና ደግሞ አሌሃንድሮ የእውነት የተፈጠረውን ነገር ማወቅ አለበት። ግን እንዴት? እኔን እኮ በጭራሽ አያናግረኝም። ስሚኝ፣ ለምን አለንን አላናግረውም? ጥሩ ጓደኞቼ ከምለችው ሰዎች ውስጥ አንዱ እሱ ነው። አይ ጓደኛዬ ምንም ጥቅም የለውም። አሌሃንድሮ እኔ የምለውን ነገር መስማት አይፈልግም። ግን ቢያንስ እኔ መሞከር እችላለሁ አይደል? አንቺና አሌሃንድሮ ያላችሁ ፍቅር ልዩ ነው። በእንደዚህ አይነት ትንሽ አለመግባባት ምክንያት ግንኙነታችሁ በጭራሽ ሊቋጭ አይገባም። እመቤት፣ ይሄው ሻይ ይዤልሽ መጥቻለሁ። አመሰግናለሁ። ከወይዘሮ ቬኒሳ ጋር ስትጣሉ እንደነበረ ሰምቼ ነበር። እኛ ሰዎች እኮ ስለምንወዳቸው ሰዎች እንጨነቅና አንዳንድ ጊዜ ነገሮችን ለማስረዳት ትክክለኛ መንገድ ራሱ ማግኘት ያቅተናል። እንደዛ ነው። ቫኔሳ ያደረገችው ነገር ትክክል ስላልሆነ ከስተቷ መማር አለባት። ምናልባትም እሱን ለማድረግ ዝግጁ አይደለችም ይሆናል። እሱ እኮ ነው ችግሩ ሁጎ። እውነቴን ነው። ሕይወቴን በሙሉ እነሱን ለማሳደግ እየሞከርኩ ነበር። እንደምታየው ሊሳካልኝ አልቻለም። እመቤት፣ ምንም ያህል ብትሞክሪ በጭራሽ አንቺ የልጆችሽን ሕይወት ልትኖሪው አትችይም። እሱን ሳውቃለሁ። ምናልባት እኮ ስህተቶቻቸው እኮ አንቺ ማስተማር ከምትችይው በላይ ችግር በደንብ ሊያስተምራቸው ይችላል። እንደዛ ነው ማስበው። ግን ምን መሰለ፣ በጣም ነው የምወዳቸው። ምን መሰለ ሁጎ፣ ልጆቼ ከዚህ በላይ እንዲሰቃዩብኝ አልፈልግም። ግን ሁጎ፣ እውነት ለመናገር እንደዚህ በማድረጌ እነሱ ከኔ እንዲርቁን ያደረግኩት። ሌላ መጥፎ ነገር ግን በፍጹም አላደረግኩም።
እኔ የፈለግኩት ነገር ልጆቼ ሁሉ ደስተኛ ሆነው እንዲኖሩ ነበር። ልጆቼ እንደ እናት እንዲወዱኝ ነበር የፈለግኩት። እነሱማ እንደ እናታቸው ነው የሚያዩሽ። ለዚህ ነው አንቺ ስለ እነሱ የምታስቢውን ነገርና የምትያቸውን ነገር የሚያዳምጡት። አንድ ምክር ልምከርሽ፣ ምክሬን ከሰማሽ በበኩል የልጆችሽ ድርጊታቸው የሚያስከትለው መዘዝ መቋቋም እንደሚችሉ ማሰብ እንዳለብሽ ነው የምመክርሽ። እና አሁን አንቺ ማድረግ የምትችይው ነገር የሆነ ስህተት ሲሰሩ እነሱን ማጽናናት ነው። ልክ ትክክለኛውን ነገር ሲያደርጉ እንደምትደሰችውም ሲሳሳቱን ከእነሱ ጋር ሆነሽ አጽናኛቸው። የምልሽን በጥሞና እያዳመጥሽ ነው አይደለም እንዴ እመቤት? ባሏ የሞተባት ደስተኛዋ ሴት ጅሎች። ስልክሽን አንሹ ቫኒሳ፣ አንሹ። አሁን ምን እየተሰማሽ ነው? ከፍቶኛል ኬረን። ይሄ ነገር በጭራሽ አይገባሽም። አሁን ኤድዋርዶ ጋር ሄጄ በደበደበውና ያቺን የማትረባ ደግሞ ከዚህ ዓለም ባጠፋት ደስ ይለኝ ነበር። እሱ ምንም ጥቅም የለው። ስሚ፣ አንድ ነገር ላሳይሽ እፈልጋለሁ። ስለ ቫኔሳ የተጻፉትን ነገሮች። ሰዎች ግን ለምንድን ነው ይህንን ያህል ስለ ሌላ ሰው ህይወት የሚያሳስባቸው? ከማክስ ጋር መሆኗ ለምን ያስጨንቃቸዋል? ያው ጋዜጠኞቹ እንደዚህ እንደሆኑ ታውቅ የለ። አይ እህቴ፣ ግን አሁንስ ምን አገባቸው? ደግሞ እኮ ቫኔሳ ከተፋታች በጣም ቆይታለች። መተውን የሚሻለው ጥሩ ነገር እሱ ነው። ቫኔሳ ይሄንን ካደረገች የጥፋተኝነት ስሜቷ ጠፍቷል ማለት ነው። እሱስ እውነትሽን ነው። ጉዟችን ሀሳቧን እንድትቀይር አድርጓታል መሰለኝ። ስሚኝ፣ አሁን ለምን አንቺንም ሌላ ቦታ አልወስድሽም? ምናልባት ከዚህ ስሜትሽ ያስወጣሽ ይሆናል። ምናልባት። ምንም አያዝናናኝም ኢዛቤላ። እንደዚህ ስትሆኝ ማየት አልፈልግም። ግን ምን መሰለሽ፣ አሁን የሚሰማኝ ነገር ምን ማድረግ እንዳለብኝ ራሱ አላውቅም። ውስጤ በጣም ተበጥብጧል። ግን እንደዚህ ሆነሽ መቀጠል የለብሽም። ወደ ድሮ አቋምሽ መመለስ አለብሽ። አውቃለሁ፣ ወደ ስራ መመለስ እንዳለብኝ በደንብ አውቃለሁ። ቢያንስ ስራ ላይ ሲሆን ጥሩ ስሜት ሊሰማኝ ይችላል። ከዚህ ስሜት እንደወጣ ያደርገኛል። እንደዛ ባደርግ ይሻላል። እርግጠኛ ነሽ? አይደለሁም። ምንም ነገር ሳልሰራ ቁጭ ማለትና አምባይ ለማይገባው ሰው ማልቀስ አልፈልግም። አንድ ውለታ ዋይልኝ። እሺ፣ ምንድን ነው? ከዚህ በኋላ ኤድዋርዶን ማናገር አልፈልግም። ከዚህ በኋላ ስለሱ መስማትም አልፈልግም፣ ምንም ነገር። እሺ እሺ፣ ችግር የለውም። የማይረባ ሄሎ፣ እንዴት ነህ ሚጌል? ድምፅን በመስማቴ ደስ ብሎኛል። ደህና ነኝ ኤድዋርዶ፣ አንተስ እንዴት ነህ? ሁሉም ነገር ጥሩ ነው። ስማኝ፣ አሁን የደወልኩልህ ባለፈው ስለ ስራ ያወራንበት መንገድ ትክክል እንዳልሆነ ስለተረዳሁ ነው። ምንም ችግር የለው። እሱማ ችግር አለው። ስለ እኔ መጥፎ አስተያየት እንዲኖረህ አልፈልግም። ለዚህ ነው አሁን የደወልኩልህ። ከእንደገና ማውራት የምንችል ከሆነ እንደ አዲስ እንድንነጋገር ፈልጌ ነበር። በሚገባ ፈቃደኛ ከሆንክ ድርጅት ውስጥ በሚደረገው የቦርድ ስብሰባ ላይ ማውራት እንችላለን። ማለት እኔ ስለሱ ነገር በፍጹም አላረጋገጥኩኝም። ስብሰባው ነገ ነው ይመስለኝ። በጣም ጥሩ። ግን ምን መሰለህ፣ መጀመሪያ ያንተን አስተያየት ስለምፈልግ ላገኝ እፈልጋለሁ። ለቦርዱ ስብሰባ የማይበቃ ሀሳብ ሊኖር ይችላል። አይ እንደሱ አትበል። በጣም ጥሩ ሀሳብ እንደሆነ ምንም ጥርጥር የለኝ። ከሱ በፊት ብንገናኝ ደስ ይለኛል። ካልሆነ ደግሞ ወደ ቤት መጣና እዚያ ማውራት እንችላለን። ከዛ ወደ ስብሰባው መሄድ በጠዋት ነው መሄድ ያለብኝ። እሺ፣ እንደዛ ከሆነ ዛሬ መገናኘት እንችላለን። እኔ ማታ መምጣት እችላለሁ። ሳስበው ልክ ወደ ድርጅቱ ስመጣ የዛኔ ባሳውቅ ነው መልካም ሊሆን የሚችለው። በሚገባ እንደ ፍላጎትም መሆን ይችላል። አሁን ደህና ነሽ አይደለም እመቤት? አዎ ሁጎ፣ በጣም አመሰግናለሁ። ልክ እንደ ሁሌ ያንተ ንግግር፣ ምክር ይጠቅመኛል ሁጎ። እኔ ሁሌም ቢሆን ላግዘሽ ዝግጁ እንደሆንኩ ታውቂያለሽ። እና ደግሞ የእውነትም ትረዳኛለህ። አንተ ሁሌም እኔን ደስተኛ እንዳረግ ወይ እመቤት፣ ለአንቺ መስራት ከጀመርኩኝ ራሱ በጣም ብዙ ጊዜ ሆነኝ። ከሌሎች ሰዎች በላይ የማውቅሽ ራሱ ይመስለኛል። ማኑኤልን ታውቀው ነበር? ሲሞት ምን ያህል ተጎድቼ እንደነበር ታውቃለህ? አቶ ኖሬጋ በጣም ጥሩ ሰው ነበር። አዎ በጣም ልዩ ሰው ነበር። የኔ ጥሩ ጓደኛ፣ መካሪና ሁሌም ከኔ ጎን ነበር። ሁሌም ትዝ ይለኛል። የሞተ ጊዜ እኮ በቃ ህይወት የሚያበቃ መስሎኝ ነበር። እመቤት፣ አንቺ እኮ በጣም ጠንካራ ሴት ነሽ። አይደለሁም? ምናልባት ደግሞ በጊዜው እንደዛ ተሰምቶሽ ይሆናል፣ ግን በጣም ብዙ ዓመታት አልፎታል። ግን ከመቼውም በላይ እየጠነከርሽ ነው ያለሽው።
ይህንን ታውቂያለሽ እመቤት። አንዳንድ ቀናቶች ውስብስብ ይሆናሉ። ዛሬ ግን እንደዛ እየተሰማኝ አይደለም። ሁል ጊዜ ደስተኛ እንድትሆኝ ነው የምፈልገው እመቤት። እንግዲህ ዛሬ በእርግጠኝነት እንደዛ አይነት ቀን ነው። ሁጉ ሰላም ሰላም። ኢዛቤላ ወድ ሰላም ነሽ? እኔ ልሂድ። ሰላም ወይ? አመሰግናለሁ ሁጉ። እንዴት ነሽ? ሰላም ነው። በልጆቼ ምክንያት በተፈጠረው ነገር ያን ያህል ደስተኛ እንዳልሆንኩ ልነግርሽ እፈልጋለሁ። ምን ልልሽ እችላለሁ ሉሲ? አማዬም ልክ እንዳንቺ ይሆናል። ቆይ ታዲያ እሷ እንደዚህ እየተሰማት ስለሆነ ጥፋተኛው እኔ ነኝ ማለት አይደለም። ሁለታችሁም እንደዚህ ለመሆን በቂ ምክንያት የላችሁም። ኬረን እና ኤድዋርዶ የእናንተ ልጆች ናቸው። ስለዚህ ይሄ ችግር የሁለታቸው እንጂ የሌላ እንዳልሆነ ጠንቅቃችሁ ሰራ። አዎ ለነገሩ ትክክል ነሽ የኔ ውድ። አንቺና እናቴ በጣም ነው የምትዋደዱት። የሁለታችሁ ጓደኝነት ደግሞ ከዚህ ሁሉ ነገር ይበልጣል። ከምነግርሽ በላይ በጣም ብዙ ችግር ተፈጥሯል ኢዛቤላ። አውቃለሁ፣ ግን አሁን የምልሽን ነገር አስቢ። ትክክል ነሽ፣ ትክክል ነሽ። እናትሽና እኔ በዚህ ጉዳይ እንደገና መነጋገር አለብን። ስለ ምክርሽ አመሰግናለሁ። ጓደኝነት ትልቅ ኃላፊነት ያለበት ነገር ነው። ትክክል ነሽ። እና ደግሞ ምን ያህል እንደምወድሽ ታውቂያለሽ አይደል? እና ደግሞ መቼም ቢሆን ከአንቺ ጎን ነኝ፣ ምንም እንዳታስቢ። አመሰግናለሁ። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ሰላም ማክስ። እንዴ ኬረን፣ እንዴት ነሽ? የሆነ ችግር አጋጥሞች ስለነበር ኢዛቤላ እንደማትመጪ ነበር። ጭንቅላቴ ሌላ ነገር ላይ እንዲያተኩር ስለፈለግኩ ነው። የምረዳሽ ነገር አለ እንዴ? አይ የተፈጠረውን ነገር ሊቀይረው አይችልም፣ ግን አመሰግናለሁ። አሁን ስራዬ ላይ ባተኩር ነው የሚሻለኝ። እርግጠኛ ነሽ? አዎ፣ እንደዚህ አይነት ስሜት እንዲሰማኝ አልፈልግም። ኃይሌ ሌላ ነገር ላይ ባባክነው ይሻላል። እኔም ልክ እንዳንቺ ነኝ። ደሞም ቫኔሳም ስደውላ ስልክ እያነሳችልኝ አይደለም። ስለተጻፈባት ነገር ተረብሻ ይሆናል፣ ወይም በእኔ ላይ ተናዳብኝ ይሆናል። ምንም አልገባኝም እና በዚህ ነገር ተረብሻለሁ። በእርግጠኝነት ይሄኛው ነው በለው። ይሄኛውም ሀብታም ነው። ተው እንጂ ሉዊስ፣ እንደዚህ ፊትህን አትጣ። ቆይ የምትፈልጊው ደስተኛ ፊት ነው ወይስ ምንድን ነው? አይ እንደሱ አላልኩም፣ ግን በጭራሽ አንተ እንደዚህ ስታለቅስ ላይ አልፈልግም። ያደረግነው ነገር በሙሉ ሳይሳካ ሲቀር እንዴት ነው እንዳይከፋኝ የምትጠብቂው? አለመሳካቱን አሁን ልናውቅ አንችልም። እኔ እንዳልተሳካ አውቃለሁ። አሁን ደግሞ ከዶክተሮቹ በላይ አውቃለሁ እያልክ ነው? እንዴት አደራችሁ? እንዴት አደርክ ዶክተር? አሁን ምን እየተሰማ ነው ሉዊስ? በሰውነትና በጠቅላላው ሂደት ላይ እኮ ትዕግስት ሊኖር ይገባል። ይሄ ነገር እንዲሳካ የምትፈልግ ከሆነ ጸባይን ማስተካከል ይኖርብሃል። ትክክል። አሁን እኮ እሱን እየነገርኩት ነበር። መራመድ እንድትችል እኮ እግሮቹ ወደ ቀድሞ ጥንካሬ መመለስ አለባቸው። እኔ እንደገና መራመድ እንደማልችልና ገንዘቡን እንዳባከንኩ ታውቃለህ። እኔ ወደ ስነ ልቦና ባለሙያ ጋር እንድትሄድ እፈልጋለሁ እና ደግሞ የአካል ብቃት ባለሙያ ጋርም እንድትሄድ አደርጋለሁ። ምንም አይነት ነገር አልፈልግም ሉዊስ፣ የምልህ የግድ ማድረግ አለብህ። እየሰማኝ ነው? ደግሞም ነገ ወደ ቤት ልትሄድ ነው። ስለዚህ በደንብ ደስ ብሎ እንድትሄድ ነው። ስለሱ ምንም እንዳታስብ። የስነ ልቦና ባለሙያውን የፊዚካል ቴራፒስት ስልክ ቁጥር ስጠኝ እና እኔ ሁሉንም ነገር አስተካክላለሁ። ምናልባት እነሱ ሀሳቡን ያስቀይሩት ይሆናል። ምን? እንዴት ነሽ አባዬ? ታውቃለህ፣ የሚከራይ ቤት እየፈለግኩኝ ነበር፣ ግን ፈጣሪ ሆይ ሁሉም ነገር ከምልህ በላይ በጣም ውድ ነው። ብቻ ግን ፈጣሪ ረድቶኝ ጥሩ ነገር እንደማገኝ እርግጠኛ ነኝ። የኔ ውድ፣ ገንዘብ እንደሌለሽ ያውቃለሁ፣ ግን እኔ ልረዳሽ እችላለሁ። እና ይህንን ነገር አብረን እንወጣው። አዎ፣ ልክ እንደ ሁሌው ከአንተ ጋር አንድ ላይ መስራት እጀምራለሁ። ምግብ ቤቱን ማስተዳደር እጀምርና በምናገኘው ጉርሻና ትርፍ መኖር እንችላለን። በቃ ደስተኛ ነው እንችላለን። ሚጌል፣ በድንገት እዚህ ድረስ ስለመጣሁኝ ይቅር በሉ፣ ግን ላናግርሽ እፈልጋለሁ። አይ ምንም ችግር የለውም አባዬ። ሚጌል ማለት እሱ ነው። አልፎንዞ ቻቬዝ እባላለሁ። ሚጌል ካንቱ እባላለሁ። ስለ ተዋወቅኩ ደስ ብሎኛል። ለልጄ ላደረክላት ነገር በሙሉ በጣም አመሰግናለሁ። በጭራሽ ማመስገን አይገባም። እየተፈጠረ ነገር አለ። ከኤድዋርዶ እንግዲህ የሆነ ጥሪ እንደደረሰ ልነግርሽ ፈልጌ ነበር እና ደግሞ አንቺ ምን ቤት ውስጥ እንዳለሽ ያወቀ ይመስለኛል ሶፊያ። እኔና ማክስ ታውቂያለሽ፣ እንደዚህ አይነት ጊዜ ስናሳልፍ የመጀመሪያ ጊዜያችን ነበር እና በጣም ደስተኛ ነበርኩ። ግን በቃ ታውቂያለሽ፣ በአንድ ጊዜ ደግሞ በጣም ከፋኝ። አይ ቫኔሳ፣ በእውነት ያን የማይረባ ፎቶ አንሺና ያንን ፎቶ ያሳተሙ ሰዎችን በሙሉ ከሳቸዋለሁ። አይ እሱ እኮ ምንም ጥቅም የለውም። በፈጣሪ ስም ስራቸው እንደዚህ አይነት ወሬ ማሰራት ግን እኮ ህይወቴን እያመሰቃቀሉት ነው። እኔ ግን ላንቺ በጣም ደስ ብሎኛል።
ስሚኝ ጓደኛዬ፣ ምክንያቱም ልብሽን ተከትለሽ ሄደሽ ደስ ሲልሽ ያየሁሽ አሁን ገና ነው። አሁን ምንም የሚይዝሽ ነገር የለም። ይሄ እኮ ፍቅር ነው። ደግሞ ይሄ በማንኛውም ጊዜ ሊያጋጥምሽ ይችላል። በእውነት ነው የምልሽ። ልክ እኔ ማናገር እንደጀመረ ሙሉ ዓለሜ ሲንቀጠቀጥ ተሰማኝ። የዛን ጊዜ ስለሚመጣው ነገር ምንም አላሰብኩም ነበር። እንዴ ልደሰት እንደምችል ብቻ ነበር ያሰብኩት። ገባሽ? ያስፈለገሽ ነገር እሱ ነበር። ካጋጠመሽ ነገር በኋላ ይሄ ደስታ ያስፈልግሽ ነበር ቫኔሳ። ለምን አውቃለሁ፣ ግን ተመልከች፣ ትክክል አልነበረም ኢዛቤላ። ስሚኝ፣ በእርግጥ እርግጠኛ አይደለሁም፣ ግን አንድ ላይ ሜክሲኮ መሄዳችን ላንቺ ጥሩ ነበር መሰለኝ። ይሻል ነበራል። አዎ እሱ ጥሩ ነበር፣ ግን ከማክስ ጋር ያደረኩት ነገር መቼም ቢሆን መፈጠር አልነበረበትም። ኤድዋርዶ ወደ እኔ ቤት ለመምጣት መሞከሩ ትንሽ ግራ የሚያጋባ ነገር ሆኖብኛል። ግን እያልገባኝ ከአንተ ጋር መሆኔን እንዴት ሊያውቅ ቻለ? ግን ደግሞ አንቺ ከነገርሽኝ በኋላ ነገሮች በጣም እያሳስቡኝ ነው ያልኩሽ። ገባሽ? ያ ሰውዬ ሁሌም ቢሆን ልጅን ይከታተላታል። እባክሽ ሶፊያ፣ የሆነ ነገር እንዳደርግልሽ ፍቀጅልኝ። ቢያንስ ራስሽን ከእሱ እንድትከላከይ ላደርግሽ እፈልጋለሁ። በጣም ነው የማመሰግነው፣ ግን ልጄ ቤተሰብ አላት። እኔ ማንም ውለታ እንዲውልልኝ አልፈልግም። እኔ ራሴን እንከባከባታለሁ። አውቃለሁ አለቃ፣ ግን እኔ ከዚህ የተሻለ ነገር ማድረግ እችላለሁ። ሚጌል፣ ችግር የለውም አታስብ። እኔ ምንም ነገር አልሆንም። ከኖሬ ጋር ቤተሰብ የሚያገናኘው ነገር ላይ ልትረጅኝ እንደተስማማሽ ደግሞ አትርሽ። አያያያያ አይሆንም። የእነሱ ቤተሰብ ነገር በቅቶናል። እባክህ አባዬ። አይ ልጄ ስማኝ፣ እኔ ከአንተ ጋር ባልኖርም በፈለግከው ነገር ሁሉ ላግዝህ እችላለሁ። ችግር የለውም። አንቺ ከኔ ጋር መኖርሽ ለእኔ በጣም ጥሩ ነገር ነው። ግን እኮ አሁንም ቢሆን መገናኘት እንችላለን። እሺ፣ ቢያንስ የምትኖርበትን ቦታ አገኘሽ? አሁን ቦታ እየፈለግኩኝ ነበር። እስካሁን ምንም ነገር አላገኘውም፣ ግን በቅርቡ የሆነ ቦታ እንደማገኝ እርግጠኛ ነኝ። አዎ በደንብ አገኛለሁ። አለቃ፣ አሁን የምለውን ነገር በተሳሳተ መንገድ አትወሰደው። ግን ልጄ በጣም ነው የተሰቃየችው። እሱን ተረድቻለሁ፣ ግን እኔን እመነኝ፣ እጠብቃታለሁ። ክፉ ለመሆን አይደለም፣ ግን አሁን የምትለውን ነገር ማረጋገጥ ራሱ ልጅ ቢኖር የኖረው ልክ እንዳንተ ነበር በሆነ። ለማንኛውም የምትፈልገው ነገር ካለ የእኔ ቤት ክፍት ነው። ያለምንም ስጋት እሷ ወደ እኔ መደወል ብቻ ነው የሚጠበቅባት። ሶፊያ ምን ማድረግ እንዳለባት የምትወስነው ራሷ ናት። እሺ፣ የምትፈልገው ነገር ካለ መደወል ብቻ ነው የሚጠበቅባት። አመሰግናለሁ። ምንም ማለት። ቻው። እሺ፣ ቻው። ሰላም አለን። ትንሽ ደቂቃ አለ? ሰላም፣ በሚገባ። እንዴት ነሽ? እውነት ለመናገር በአሌሃንድሮና ሶፊያ መካከል የተፈጠረው ነገር በጣም እያሳሰበኝ ነው። አዎ ሰምቻለሁ። አሌሃንድሮ ከምነግርሽ በላይ ከፍቶታል። ሶፊያ ግን ምንም ነገር አላረገችም። ብላንኪታ፣ አሌሃንድሮ አንድ ላይ እኮ አይታችኋል። ለዛ ነው እኔም የመጣሁት፣ ምክንያቱም አሌሃንድሮ አንተን እንደሚሰማህ አውቃለሁ እና እውነቱን ንገረው። እስከ ዛሬ ድረስ ደህና ለመሆን ያደረግኩትን ነገር በሙሉ በአንድ ያጣ። አይ ስሚኝ፣ አይደለም ቫኔሳ፣ ወደ ቢሮ ለመሄድም ሆነ ምንም ነገር ለማድረግ ፍላጎት የለኝም። እናቴን ደግሞ ማየት አልፈልግም። ሁሉም ነገር ስልችት ብሎኛል። እንግዲህ በማንኛውም መንገድ የምረዳሽ ከሆነ አሳውቂኝ። የቦርድ ስብሰባ ላይ ቦታዬን ወስደሽ በስሜ ውሳኔ መወሰን እንደምትችይ ነገርሽኝን አስታወሽ? አዎ። እንግዲህ የሚያስፈልገኝ ከሆነ እኔ እንደዛ እንድታደርግልኝ እፈልጋለሁ። አመሰግናለሁ። በምትፈልጊው ነገር አንቺን ልረዳሽ ዝግጁ ነኝ። እናም አሁን ለወንድሜ በጣም ነው የምታስፈልጊው። አሌሃንድሮ፣ እንደዚህ ሆነ ሳይ እኮ በጣም ነው የማዝነው። እኔ በሆነ ኖሮ እኮ እንደዚህ አልክድህም ነበር። በእኔና በሶፊያ መካከል ያለው ልዩነት እኔ አንተን ከልቤ መውደዴ ነው። አስጠንቅቀሽ ነበር። አዎ፣ ግን አሁን ስለሱ ማሰብ አቁም። በጣም ሞኝ ነኝ ኢዛቤላ። አይ አንተን ከማታከብር ሴት ጋር ፍቅር ይዞ ነው። አንተ ጥፋተኛ አይደለም። እሷ ናት ከሌላ ሰው ጋር የሆነችው። ደስ በማይል መንገድ ነው ያታለለች። አንተ ጥፋት እንደሌለብህ እንድታውቀው ብቻ ነው የምፈልገው። በቃ አሁን ስለሱ ማውራት አልፈልግም። እውነቴን እኮ ነው። ሁሌም ቢሆን ለእሷ ጥሩ ሰው ነበር ከአሌሃንድሮ። እናም ሊኖራት የማይገባውን ቦታ ነው የሰጣት። ለዚህ ደግሞ ምላሹ ያልነበረም አሌሃንድሮ። አሌሃንድሮ፣ በቃ ተዩ። አሁን መጨቃጨቁ ምን ጥቅም የለውም። እንደዚህ ሆኖ አይቼው አላውቅም። እውነት ለመናገር አሁን ወንድሜ ጥሩ ስሜት እየተሰማው አይደለም። ብቻ አሁን መሄድ አለብን። የምትፈልጊው ነገር ካለ እባክሽ ወደ እኔ ደውይ። እሺ፣ አመሰግናለሁ።
ሶፊያ ተኝታ ነበር። ምንም ነገር አልተፈጠረም። አሌሃንድሮ እሱን ማመን አይችልም። እስቲ ራስሽን በሱ ቦታ አድርጊ። ምንም ነገር አላደረገችም። ይሄ ኤድዋርዶ ወንድሙን ለማታለል ያደረገው ነገር ነው። እንግዲህ ኤድዋርዶ ይሄን አያደርግም ብዬ አልከራከርልም። ሶፊያ አሌሃንድሮን ትወደዋለች። የእውነት ግን እንደዚህ አይነት ነገር ታደርጋለች ብለህ ታምናለህ? ስሚኝ፣ አሁን የምትይኝ ነገር በሙሉ ተራ ምክንያት ነው የሚመስለኝ። ግን ይሄ ነው እውነታው። እኔ እኮ አምንሻለሁ፣ ግን አሌሃንድሮ ያየው ነገር ውሸት መሆኑን ለማስረዳት ከዚህ የበለጠ ማስረጃ ያስፈልገናል። ብላንኪታ ያገኛቸው አንድ ላይ አልጋ ላይ ሆነው ነው እኮ። ሶፊያ ምን አይነት ሰው እንደሆነች አውቃለሁ። ህይወቴን ሙሉ ነው የማውቃት እና እንደዚህ አይነት ነገር በጭራሽ ልታደርግ አትችልም። ቆይ ኤድዋርዶ ጋር ምንም አይነት ነገር የላቸውም? እርግጠኛ ነሽ? አረ በጭራሽ ምንም ነገር የላትም። በጣም ነው የምትጠላው። አለን እባክህ አሌሃንድሮን አናግረው። በሁለቱ መሀል የተፈጠረው ነገር ትክክል አይደለም። ይሄ ሁሉ ነገር ወጥመድ ነበር። ይቅርታ አድርጊልኝ የኔ ውድ፣ ግን ያንን ሰው አላመንኩትም። አባዬ ሚጌል ጥሩ ሰው ነው። አሌሃንድሮም እንደዛው ነበር። አዎ፣ ግን ደግሞ አሌሃንድሮ ባለቤቴ ነበር። ሚጌል ጓደኛዬ ብቻ ነው። በቃ አዎ፣ በደንብ ይገባኛል። ግን ሀብታሞች አብዛኛውን ጊዜ እንደዚህ ናቸው። ሶፊያ፣ ጥሩ ሰዎች ይመስላሉ፣ ግን በስተመጨረሻ እንደ ቆሻሻ ነው የሚያዩሽ። ገብቶሻል አይደል? እሱ እንዳታምኝ የኔ ውድ። እሺ አባዬ፣ እንደማላምነው ቃል እገባልሃለሁ። እና ደግሞ አንቺ እሱ ቤት ስለምትኖሪ በእኔ በኩል ታውቂያለሽ፣ ጥሩ ሀሳብ ነው ብዬ አላስብም። ምን? በተለይ ደግሞ ከአሌሃንድሮ ቤተሰብ ጋር እየተፈጠረ ካለው ነገር ጋር ሲቀመር አውቃለሁ። ለዚህ ነው ከቤቱ ለመውጣት የወሰንኩት። እንዲህ እንደሱ ማሰብሽ በጣም ጥሩ ነው። እኔና ብዙ በጣም የሚወድሽ ሰዎች እያሉልሽ የማታውቂ ሰው ቤት ውስጥ ምን እየሰራሽ እንደነበር አላውቅም። በፍጹም እንደዛ ማድረግ የለበሽም ልጄ። ይሄ ነገር ግን ለምንድን ነው እኔ ላይ የተፈጠረው አባዬ? አላውቅም የኔ ውድ፣ ግን ይሄ ነገር የተፈጠረው በምክንያት ነው ውዴ። ፈጣሪ ሁሌም ስለሚወደን የሚልክልን ነገር መልካሙን ነገር ብቻ ነው። አሁን ላይ እሱም ብቻ ነው ማሰብ ያለብን። እና ይሄም ለበጎ ነው ብለህ ታስባለህ? አይ እኮ አይ ግን ፈጣሪ ልኮት ከሆነ በቃ የሆነ ምክንያት ይኖረዋል። ሶፊያ፣ አይ የሎ ከዚህ ነገር እኮ የሆነ ትምህርት ልትማሪበት ትችያለሽ። ምን እንደሆነ መረዳት ትፈልጋለሁ። እሱም በቅርቡ የምናውቀው ነገር ይሆናል የኔ ውድ። ከምንም በላይ ምን እንደሚጎዳኝ ታውቃለህ? አሌሃንድሮ እኔን በጭራሽ አለማመኑ ነው። አባዬ እስከዛሬ ድረስ እውነቱን ብቻ ነው የነገርኩት። እሱ ደግሞ አንተም ታውቃለህ። አዎ እመኝኝ፣ የሆነ ቀን በጣም እንደተሳሳተ ይገባዋል። አንቺም በጭራሽ እንደዚህ ማድረግ እንዳልነበረበት ይረዳዋል። ነይ የኔ ውድ። ሶፊያን በጣም ነው አይ እሱን አትንገሪኝ። አሌሃንድሮን ብታየው እንደዚህ አትይም ነበር። ለዛ እኮ ነው አንተ ብቻ ነህ እነሱን ለመርዳት የሆነ ነገር ማድረግ የምትችለው። ስምኝ፣ እሺ በቃ እሺ፣ እሱን እንደማናገረው ቃል ገባልሻለሁ። ስለ ረዳኸኝ በጣም አመሰግናለሁ። ስምኝ፣ አሌሃንድሮ ሀሳቡን ይቀይራል ብዬ እርግጠኛ መሆን አልችልም፣ ግን ቢሆንም የነገርሽኝም በሙሉ ነግረዋለሁ። ስምኝ፣ ከዚህ በፊት ነገርሽ የማውቅ አይመስለኝም፣ ግን ሳቅሽ በጣም ነው የሚያምረው እና ደግሞ በጣም ትልቅ ልብ እንዳለሽ አይቻለሁ። እመኝም ብላንኪታ፣ ከዚህ የበለጠ አንቺን ማወቅ እፈልጋለሁ። ምን መሰለ፣ እውነቱን ለመናገር አንተም በጣም ጥሩ ሰው ነህ። እሺ በቃ አሁን ወደ ስራዬ ልመለስ። መልካም ቀን ይሁንልሽ ብላንኪታ። ስሚኝ፣ ቆይ አንዴ፣ አንድ ነገር የምፈልገው ነገር አለ። በጣም ነው ደስ የምትይኝ። የኔ ውድ፣ ስለ ጉዳዩ እንኳን ለማውራት እንኳን ጊዜው እንዳልሆነ አውቃለሁ፣ ግን ያው በቃ ሁለታችንም ስሜታዊ ሆነን ከባድ ንግግር ብንነጋገርም አሁን እሱን ትተን አንድ ነገር ማውራት አለብን። ምንድን ነው? እኛ ያደረግነው እድገት ለማየትና አዳዲስ ፕሮጀክቶችን ለማጤን ነገ ከሚጌል ጋር ስብሰባ አለን። እኔ መሄድ አልፈልግም። በቃ ወደ ስራሽ መመለሻሽ ጊዜው አሁን ነው። እንግዲህ እኔ የስራ ስሜት ውስጥ አይደለሁም። ምንም ነገር የማድረግ ኃይል የለኝም። ሚጌል እኮ የግል ህይወታችንን ወደ ጎን መተው እንደምንችልና ለኩባንያው ጥቅም በጋራ መስራት እንደምንችል ማየት አለበት። ወይ ጉድ! በቃ የማደርገው ነገር ለአንቺ ልክ አይደለም። አይደለም ቫኔሳ፣ አይደለም። አይ ስህተት ነው እንጂ ነው። እሱ እውነት እንዳልሆነ ታውቂያለሽ። እንደዚህ ነው የሚሰማኝ። ማዬ ሰሚያለሽ? እንደዛ ከሆነ የማናግርሽ እንደ እናት አይደለም። የኩባንያው ዋና ስራ አስፈጻሚ ስለሆንሽ መሄድ ግዴታ ነው። የግድ እዛ መሆን አለብሽ። በእውነት ቫኔሳ ለመጉዳት አስቤ አላውቅም። እና ደግሞ ለሉሲያ ነገሮች ውስብስብ ይሆኑባታል። ይገባኛል። ይኸውልህ ለአንተ ላሳየ የፈለግኩበት ምክንያት አለኝ።
አሁንም የኔን እገዛ ትፈልጋለህ? እርግጠኛ ነህ? በሚገባ ታስፈልገኛለህ። አንድ ማወቅ ያለብህ ነገር ሰዎች ሁልጊዜ የሆነ ነገር ለመስራት ስለሚደፍሩ ሰዎች ማውራት ይወዳሉ። ሰዎች ሊናገሩ በሚችሉበት ነገር ምክንያት ወደ ኋላ ብንኖር እኮ ምንም ነገር አላሳካም። አዎ፣ ግን ሉሲያ ስለ ቤተሰቧ የሚወራውን ነገር መቀነስ ትፈልጋለች እና ደግሞ ከልጇ ጋር መቀራረቤንና ድርጅት ውስጥ መስራቴን አትወደውም። እኔን ነው የምታማክረኝ እንጂ እሷን አይደለም። ስማኝ፣ ጋዜጠኞቹ ለመጀመሪያ ጊዜ ስለ እኔ ሲጽፉ በጣም ከፍቶኝ ነበር። ሰዎች ስለ እኔ የሚያስቡት ነገር የሚቀየር መስሎኝ ነበር፣ ግን በጭራሽ እንደሱ አይደለም። እናም ጊዜ ካለፈ በኋላ ስለ እኔ መጥፎ ነገር ጻፉ፣ ጥሩ ነገር ምንም እንደማይለውጡ ተረዳው። ስለዚህ አንተም እንደዚህ እንድታደርግ እመክርሃለሁ። የምለው ነገር ግልጽ እየሆነልህ ነው አይደል? እኔ እኮ እየተጨነኩ ያሉት ቫኒሳን ስለሚጎዳት ነው። እንዴ የእውነትም ትወዳታለህ ማለት ነው? ያው መጀመሪያ ካየኋት ቀን ጀምሮ ነው። እዚህኛው ነው? አዎ፣ መክፈት ትችያለሽ። እሺ፣ ከፍተዋለሁ። በይ ግቢ፣ እኔ ውድ ግቢ። ቦርሳሽን የሆነ ቦታ አደርገዋለሁ። የት ላድርገው? ችግር የለውም፣ አታስብ። እኔ የሆነ ቦታ እፈልግለታለሁ። አይ እኔ እዚህ ጋር እዚህ እና ደግሞ አልጋው ላይ ነው የምተኘው። እሺ በይ ሂጂ እና ተኝ። እሺ በጣም እንደደከመሽ እርግጠኛ ነኝ። በይ ተኝ። ቆይ አባዬ፣ አንተ ሴት ነው የምተኘው? አይ ችግር የለውም፣ የሆነ ቦታ እፈልጋለሁ። ስማኝ፣ መጀመሪያ የሆነ የሚበላ ነገር አዘጋጀልሃለሁ። በጣም ጥሩ ሀሳብ ነው። ውይ እረስቼው፣ የኔ ልጅ ለካ እዚህ ምንም ምግብ የለም። ቆይ የሆነ ነገር ልፈልግ። ምን አልከኝ? እስቲ ቆይ አንዴ ልጠይቅህ። ራት ላትበላ ነበር? እዚህ የሚበላ ነገር የለህም? ምን እያልክ ነው ያለኸው? አይ ልጄ፣ እዛ ምግብ ቤት ውስጥ ነበር ራት የሚበላው። ግን አባዬ፣ ምግብ ቤቱ የሚዘጋው 12 ሰዓት ላይ እኮ ነው። አዎ ትክክል፣ ግን ራቴን ቀደም ብዬ ነው መብላት የምፈልገው። እናም ሽቼ የምበላ ከሆነ ጭንቀት በጭንቀት ነው የምሆነው። ውይ አባዬ፣ ሂጂ ተኝ፣ ምንም ነገር እንዳታስቢ። በይ ሂጂ እባክሽ፣ ረፍት ውሰጂ። እኔ ተመልሼ እመጣለሁ። አዎ ትንሽ ቆይቼ እመልሳለሁ፣ ግን አንቺ ረፍት አድርጊ። ለትንሽ ሰዓት ተኛለሁ። ይኸው በቃ በደንብ ተመቻች። እሺ በቃ ልክ እንደዚህ በይ፣ በደንብ ረፍት አድርጊ። አመሰግናለሁ። ልጄ እንዴት ነህ? እንደዛው ነኝ። ምንም ነገር ማድረግ እንደማትፈልግ አውቃለሁ፣ ግን አሁንም ቢሆን ጠንካራ ሰው እንደሆንክ አውቃለሁ እና እሱንም ቢሆን ማንም ሰው ቢሆን ሊክደው አይችልም። ያልሽው ጥንካሬ አሁን የለኝም። በደንብ አለ የኔ ልጅ አለ። ስለ አዳዲሶቹ ፕሮጀክቶች ለመነጋገር ነገ ከሚጌል ጋር ስብሰባ አለ። እንደምታውቀው ብዙ ጊዜ ጠብቀናል። ምንም ነገር የማድረግ ፍላጎት የለኝም። የግድ መገኘት አለብን። ኤድዋርዶ ስብሰባው ላይ ይገኛል? እሱም ማየት አልፈልግም። አሁን እኮ አንተ መሆን ያለብን እንደዚህ አይደለም። ልክ እንደተከዳ ሰው አይደለም፣ ስራ እንደሚወድ ሰው። በዚህ ሀገር ውስጥ ካሉት አስፈላጊ ሰዎች መሃል አንዱ ነህ። ይህን ለማድረግ ጥሩ ችሎታ አለ። አንተን ሳይህ የአባትህን ምስል ነው የማየው። ሁሉም ሰራተኞች ያከብረዋል፣ ምክንያቱም አንተ በአርያነት ስለምትታወቅ። ለዛ ነው ድርጅታችን ይህን ያህል ጊዜ ያደገው። ይህ ሁሉ በአንተ ምክንያት ነው እና ሰዎቹ አንተን የሚያምኑ መንገዱን ስላሳያቸው ነው። አንተ ታማኝ ሰው ነህና መቼም የማይደክም ሰራተኛ ነህ። አሁን አባትህ እንዴት እንደሆንክ ቢያይ በዓለም ላይ እንደሱ አይነት ደስተኛ ሰው አይኖርም ነበር። የኔ ልጅ እውነቴን ነው። እማዬ፣ አንዳንድ ጊዜ ብዙ ተስፋ እንዳለሽ ይታየኛል። ምን ማድረግ እንደምችል በሚገባ አውቃለሁ። አባዬ ና አልጋው ላይ ና። አባዬ አልጋው ላይ ተኛ። ና። አይ አይሆንም። ለሁለታችንም የሚሆን በቂ ቦታ አለ። እባክህ አባዬ። አንቺ ካልተመቸሽ እኔ ደስተኛ አይደለሁም። እሺ የኔ ውድ እባክሽ። እኔ እዚህ ተመችቶኛል። እየለመንኩ ነው። እባክህ ና አልጋው ላይ ተኛ። እባክህ አንቺ ተኝ እባክሽ። እኔ እዚህ ቁጭ እላለሁ። አይ አልጋው ለእንግዳ ነው የሚሆነው። እኔ እዚህ ተመችቶኛል። እባክሽ ሰላም፣ እንዴት አደራችሁ?
ሰላም። እንዴት አደራችሁ? እንዴት አደራችሁ ሰዎች? ስሙኛ ላይ አንድ ሮይት ነው ያለው። ይምጣ አላውቅም። አታስቢ፣ በቃ ወደ ድሮ አቋሙ ይመለሳል። ተስፋ አደርጋለሁ። እንደዚህ ሲሆን ማየት አልችልም። ሌላ ሰው ነው የሆነብኝ። እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? ወደዚህ የመጣው ሚጌልና ማክስን አገኘኋቸውና ከሆቴሎቻችን አንዱ የቴኒስ ውድድር ሲያዘጋጅ ያሳለፍነውን ጥሩ ጊዜ ነገርኩት። አሌያንድሮስ የግል ችግር አጋጥሞታል። እዚህ ስለሌለ ይቅርታ እንድጠይቅ ነግሮኛል። አማካሪ ማክስ ሪቫስን ለማስተዋወቅ ይሄን እድል መጠቀም ፈልጌ ነበር። እንዴ እሱንማ በደንብ ነው የምናውቀው። በጣም ጎበዝ አማካሪ ነው። አመሰግናለሁ። ማክስ እዚህ መኖሩ ምንም ችግር እንደሌለው ተስፋ አደርጋለሁ። አይደለም እንዴ? አዎ ችግር የለውም። እዚህ ክፍል ውስጥ ያለነው ሰዎች ስለ ድርጅቱ ብቻ ነው የምናስበው። እንግዲህ እንደዛ ከሆነ እስከ ዛሬ ድረስ ስሰራበት የነበረው አንድ ሐሳብ ልነግራችሁ ፈልጋለሁ። የአልቫ ቡድን የግንባታ ድርጅት ይባላል። እንዴት አደራል ልጄ? እንዴት እዚህ ስላገኘሁ ደስ ብሎኛል አሌሃንድሮ። ለአንተ የሚገባን ቦታ ስለያዝክ ደስ ብሎኛል። ይሄ እኮ ኃላፊነት ነው። እሺ ቻው። እንዴት አደርሽ? ሰላም። እንዴት ነህ ፋውስቶ? እንዴት አደርክ? የእኔ ልጅ የሆነ ነገር አምጥቼልሻለሁ፣ ተመልከች። የእውነት ይሄ ከረሜላ እኮ እኔና ሬቤ ትንሽ ሆነን ይዘልን የምትመጣው ከረሜላ ነው። በትክክል ታስታውሻለሽ። በሚገባ ስላመጣሁት ደስ ብሎኛል። ምክንያቱም ማየት የምፈልገውን ሳቅ አየሁኝ። በጣም መጥፎ ጊዜ እያሳለፍሽ እንደሆነ ሰምቻለሁ። ይሄን ከረሜላ እንደምትወጂው አስታወስኩኝ። ይሄው ደስ ይበልሽ። እሺ። በጣም ነው የማመሰግነው። በጣም ነው የምወደው እና ደግሞ አንተም ታውቃለህ። አመሰግናለሁ። ይችኛዋን ሶፊያ ነው ማየት የምፈልገው። ደስተኛዋን ሶፊያ ብቻ ነው የምፈልገው። ይኸውልሽ አሁን በፍቅር ምክንያት እንደተሰቃየሽ በደንብ አውቃለሁ። ምን እንደሚሰማሽ ይገባኛል። ምክንያቱም ልክ እንዳንቺ አይነት ነገር አጋጥሞኝ ነበር። ግን ህይወት ይቀጥላል። እሺ። እና ይሄ ነገር ለአንቺ ካለው ዓለም ላይ ያለው ኃይል ራሱ ከአንቺ ሊቀማው አይችልም። ልክ ነህ። እና ደግሞ ማደሪያ ስለሌለሽ የምትፈልጊ ከሆነ የሆነ ነገር እስከምታገኝ እዚህ ዕቃ ማስቀመጫ ክፍል መጠቀም ትችያለሽ። ሐሳቤ ገብቶሻል አይደለም? አይ በጭራሽ አይሆንም። አባትሽን መርዳት እንደምችል ሳውቅ እኮ እመኝኝ የኔ ልጅ ትንሽም ቢሆን እረፍት አገኛለሁ። እሺ። ግን አንተ ምንድን ነው የምታደርገው? እኔ ቀን ቀን እዚሁ መጠጥ ቤት ውስጥ መሆን እችላለሁ። አንዳንድ ሰካራሞች እስከ ጠዋት ድረስ እዚህ ቁጭ ይላሉ። እኔም የጅል ስራቸውን እያየሁ ስቃለሁኝ። እነሱም ማየት ደግሞ እኔ መጠጥ መጠጣት እንዳቆም እንድችል ይገፋፋኛል። እሱ ጥሩ ነው። እኔ ከእነሱ ጋር ሆናለሁ። ይሄ ለእኔ ምንም ችግር የለውም። እሺ። ውይ በጣም ነው የማመሰግነው። አመሰግናለሁ። ግን አንድ ነገር ልጠይቅሽ። ምንድን ነው? ይሄ ነገር በእኔና በአንቺ መሃል እሺ እሺ፣ እንደዛ ይሻላል። ሂሜና እባክሽን ስጭልኝ። ወንድሜ ምን ነው ከፍተህ እንኳን አታየው? ስለ እኔ ብዙ እንደማትጨነቅ አውቃለሁ። ከእሱ ያለፈ ደግሞ የምታከብረኝም አይመስለኝ። ስለዚህ ከሌሎች ጋር መነጋገር ትችላለህ። እሺ። እኔ እንደማስበው ይህ የግንባታ ኩባንያ ምቹ መዳረሻዎችን እንድንገነባ የሚያስችለንን ሁሉ ነገር ያለን ይመስለኛል። ኮንዶሚኒየሞች፣ መኖሪያ ቤቶች፣ ህንፃዎች በላፓዝ ሳንሆዝ፣ በካቦ ፑሎ ሳይቀር መስራት እንችላለን። ሚጌል፣ ትልቅ ቤት ውስጥ ሆነ አሳ ነባሪዎች ስትመለከት ያለውን ስሜት መገመት ትችላለህ። ይህ ስራ ደግሞ ኩባንያውን ወደ አዲስ ደረጃ ሊወስደው እንደሚችል እርግጠኛ ነኝ። እንግዲህ እኔ እንደማስበው ይሄ ትልቅ ነገር ስለሆነ ከትንሽ ጀምሮ ውጤታማ እየሆነ ቢያድግ ይሻላል። እንደዛ ይሻላል አይሻልም? እሺ፣ የገበያ ጥናቶችን አድርገሃል? ይህንን ለማድረግ የሚያስፈልገን ፍቃዶችን አውቀሃል? አዎ፣ ያልከኝን ነገር በሙሉ አድርጌያለሁ። አሁን የምፈልገው የእናንተን ስምምነት ብቻ ነው። አሌያንድሮስ፣ አንተ ምን ታስባለህ? ሁሉንም መረጃ እስከምናገኝ ድረስ ምንም አይነት ውሳኔ መወሰን የለብን። እንደዛ ከሆነ ወረቀቱ ላይ ያለውን ማንበብ ይኖርባል። አሌያንድሮ፣ ይቅርታ ግን ይህንን ነገር ማድረግ አልችልም። ምናልባት የግል ችግሮቻችሁን እስክትፈቱ ድረስ ይህንን ስብሰባ ለሌላ ጊዜ ማስተላለፍ እንደኔ ሀሳብ የተሻለና መልካም ነገር ይመስለኛል። አይ ሚጌል፣ ሊያስጨንቅህ አይገባም። ይህ ኃላፊነት የኔ ነው። ይህን ስብሰባ ወደ ሌላ ቀን ማዘዋወር ነበረብኝ። በግዴታ እንዲመጡ አድርጊያቸው ነው። አሁን ለራሴ ጊዜ መውሰድ ያለብኝ እኔ ነኝ መሰለኝ። አይ ማይ፣
አንቺ ምንም ነገር አላደረግሽም። ኃላፊነትሽን እየተወጣሽ ነው። አዎ ሉሲያ፣ እባክሽን አስቢበት። አሁን ለራሱ ጊዜ መውሰድ ያለበት ኤድዋርዶ ነው። ስማኝ፣ እኔ በሰላም ነው እያወራው ያለሁት። አንተ ግን ልክ እንደ ሁልጊዜውም የማይረባ ሀሳብ ነው የመጣው። ስሙኝ፣ ይቅርታ አድርጉልኝ፣ ግን አሁን ይህንን ለማውራት ጊዜው አይመስለኝም። የሆነ ነገር ታውቃላችሁ? ሚጌል እንሂድ። ስራ ላይ ጊዜ በጣም አስፈላጊ ነገር እንደሆነ ተምሬያለሁ። ሁላችሁም እርስ በርስ ከተስማማችሁ ለእኔ ያሳውቁ። ማውራት እንችላለን? በጭራሽ አይሆንም። ኬረን፣ እሺ እማዬ፣ እንግዲህ አይተሽዋል። እኔ የቻልኩትን ያህል ሞክሬያለሁ። ሉሲያ፣ ይሄ ነገር ቤተሰባችንን እያራራቀው ነው። ወደ ድሮ ሁኔታችን መመለስ አለብን። በመጀመሪያ ግን የሚሆነው ነገር እርቅ ማውረድ ነው። ጠንክረን የሰራንባቸው የለፋንባቸው ነገሮችን ሁሉ ወደ ማጣት ቃልናል። በስተ መጨረሻም ቤት ደረስን። የሆነ የሚበላ ነገር ትፈልጋለህ? እቅዳችን እየተራመድኩ እንድገባ ነበር። እንደሱ አትበል እሺ። ይሄውልህ ሊዩስ፣ አሁን ቆም ካልቆምክ ምንም ችግር የለውም። ትክክል። አሁን ምንም ነገር ብንል ጥቅም የለውም። እንዴ ምን ሆነሃል ሉዊዝ? ከእንደገና መራመድህ እኮ አይቀርም። ውይ ማሌና እባክሽ፣ መቆም እራሱ አልችልም። ግን መቆምህ አይቀርም። አሁን እንደገና ልትሸነፍ ነው? መቼ አሸንፍ ያውቃለሁ? በጣም ብዙ ጊዜ። ያንተ ችግር በጣም ችክ ማለት ነው። የምትፈልገውን ነገር ካላገኘ ምንድን ነው ከኔ የምትፈልጊው? በቃ እንደዚህ ነኝ። አስቀድሜ ትልቅ ጥረት አድርጌያለሁ፣ ግን ከዚህ በኋላ ምንም ነገር ማድረግ ነው የማልችለው። ማድረግ ያለብህን የማታደርግ ከሆነ መሸነፍ አይቀርም። ምንድን ነው ማድረግ ያለብኝ ነገር? ንገሪኝ። ምንድን ነው? መሳቅ? ማንኛውንም ነገር ማድረግ እችላለሁ ማለት ነው ያለብኝ ወይስ ምንድን ነው? የምናገረውን ሁሉ ስማኝ። ብዙ የምታደርጋቸው ነገሮች አሉ። ስፖርት መስራትና ሕክምና መቀጠል፣ በአንዴ ለመራመድ መሞከር የለም። ቆይ አዳምጪኝ። ለማይሳካ ነገር ስፖርትና ሕክምና እያልኩኝ ተጨማሪ ጊዜና ገንዘብ ማጥፋት አልፈልግም። ምክንያቱም ዶክተሩ ቀዶ ጥገናው ጥሩ እንደነበርና በቀጣይ ደግሞ ስፖርት መስራት እንዳለብህ ተናግሯል። እና ደግሞ እሱ ላይ ማተኮር የማትችል ከሆነ መቼም ቢሆን መራመድ አትችልም። ማን ይሄን አስቦ ያውቃል? ለልጆቻችን ብለን ሁለታችንም የማይሆን ነገር ተናገርን። ግን የሆነ ነገር ታውቂያለሽ፣ አሁንም እረዳሻለሁ። አይ ይሄ ትክክል አይደለም ሄሚና። በሁሉም ነገር ተሸንፌያለሁና ይህንን ሁሉ ጊዜ እዚህ ያለሁት ራሱ በዚህ መሸነፍ ስላልፈለግኩ ነው። እባክሽ እንደዚህ አትበይ። እውነት ነው ሄሚና። በአሌሃንድሮና በኤድዋርዶ መካከል እና አሁን ደግሞ በቫኔሳና በማክስ መካከል ደክሞኛል። ኃላፊነት እንደተሸከምኩ ይሰማኛል እና ጎኔ ሆኖ ምንም ድጋፍ የሚያደርግልኝ ሰው የለም። በቃ ይበቃኛል። በደንብ ይገባኛል። ግን አንድ ማወቅ ያለብሽ ነገር ከአንቺ ጋር መጣላት አልፈልግም። እኔም ደስ አይለኝም። እባክሽ ይቅር በይ። መስመር ጥሼ እንደነበር ተሰምቶኛል። አንቺ ከምታስቢ በላይ ይረዳሻል። ኬረን በጣም እያሳዘነችኝ ነው። ችግሩ በሶስቱም ልጆቼ ላይ ስለነበር በጣም አዝኛለሁ። አዎ የእነሱ ችግር እንደሆነ በደንብ አውቃለሁ እና ምንም ነገር ማድረግ እንደማልችል አውቃለሁ። ግን አንዳንድ ነገሮች በእጄ ናቸውና ከእነሱ ውስጥ አንዱ ደግሞ የኔና ያንቺ ጓደኝነት ነው። ሁሉም ቢሆን ከጎንሽ እንደምሆን ታውቂያለሽና በማንኛውም ሰዓት ስትፈልጊኝ ላግዝሽ ዝግጁ ነኝ። ብቻሽን አይደለሽም ሉሲያ። የግል ችግር እንዳለባቸው አውቅ ነበር፣ ግን እዚህ ስብሰባ ላይ እንደዚህ ይሆናሉ ብዬ አልገመጥኩም። እንግዲህ እንደማየው ነገሮች እየተባባሱ ነው ያሉት። በቃ አሁን እኔ ልሂድ። የት ነው የምትሄደው? ኤድዋርዶ ማናገር አለብኝ። የተፈጠረ ነገር አለ? ይሄ የግል ጉዳይ ነው። እሺ፣ ይህንን እድል ከቫኔሳ ጋር ለማውራት ተጠቀም። ጥሩ፣ በኋላ እንገናኛለን። ኤድዋርዶ፣ አንድ ጊዜ ማውራት እንችላለን? አዎ በሚገባ ሚጌል። አንድ ነገር አሳስበኝ። ንገረኝ፣ ለምንድን ነው ይሄን ያህል ወደ እኔ ቤት ነው? ውይ ማክስ፣
ቆይ ስሚኝ፣ ለትንሽ ደቂቃ ማውራት ብቻ ነው የፈለኩት። እባክህ አንድ ላይ ሆነን በጭራሽ ማንም ሰው እንደኛ አልፈልግም። ግን እኮ ሁሉም ሰው ስለ እኔና ስለ አንቺ አስቀድሞ ያውቃል። እባክሽን ለምን ለራሳችን እድል አንሰጠውም? ስለሌላው ነገር መጨነቅሽን አቁሚ። ይኸውልህ አንተ እንደምትለው ቀላል አይደለም። የኔ ፍቅር ስሚኝ፣ ለራሳችን አንድ እድል መስጠት ይኖርብናል። እወድሻለሁ እና ደግሞ አሁን እኔና አንቺ ደስተኛ የምንሆንበት ጊዜ ነው።